ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክሩ ወቅት ተሳታፊዎች የሚያነሷቸው ሀሳቦችን የሚያድበሰብሱ ቃለ ጉባኤ ላይ የሰፈረ ሀሳብ የቀደዱ አካላት እንዳሉ አመካካሪዎችና ቃለ ጉባኤ ያዦች ከስራ ድርሻቸው ውጪ በተሳታፊዎች ሀሳብ ጫና ሲያደርጉ መስተዋሉን ተሳታፊዎች ሲገልጹ፣ ኮሚሽኑም አንዳንድ የሥነ ምግባር ጉድለቶች ማስተዋሉን አሳወቀ። አንድ ተሳታፊ በተለይ ከእስረኞች ከማንነት ጥያቄ ጋር ከረር ያሉ ጉዳዮች ተነስቷል፣ በዚህም የምናውቃቸው ሰዎች ችግር እየፈጠሩ ነው ብሏል። በ50 ሰዎች ተደግፈው ያሉ ሀሳቦች ቃለ ጉባኤ ላይ ያሉ አንዷ ስትቀድ ተይዛለች ሲሉም ገልጿል። ከነዚህም የተለያዩ ፓርቲዎች ያነሱት ሀሳብ እንደሚገኝበት ገልጿል። አስተባባሪዋ ምክር ሀሳብ የያዘውን ወረቀት ክፍል ለምን እንደቀደደች ስትጠየቅ ቅደጅ ብሎኝ ነው በሚል ሌላ አካል ጫና እንዳደረገባት መናገሯን ገልጸው፣ ቅደጂ ያላት ተልእኮ ካላቸው የአማራ ክልል ወኪሎች አንዱ ነው። ይህን ክሳችንን እያቀረብን ይህ ከታዩ ግድፈቶች ዋናው ነው ለኮሚሽኑ ቀርቧል ነው ያሉት። ተጨቁነናል የሚሉ ህዝቦች ጫና እንደሚደረግባቸው አስረድተው፣ ለምሳሌ በቡድን 6 ላይ መሪ ለመሆንና እስከ መጨረሻው ሀሳቦችን ለመደፍጠጥ እድል ካለ ለመሞከር በየቡድኑ ተመርጠው ከመጡት 3 የአማራ ክልል የቢሮ ኃላፊዎች አሉ። ዓላማቸው የሆነ ቦታ ተንጠልጥለው አማራ ክልል ላይ ችግር አለ ብለው የሚያነሱትን ለመደፍጠጥ ሀሳቦቹን ለማስቀረት ነው ሲል ወቅሷል። በመንግስት የተሾሙ ባለስልጣናትና የገዢው ፓርቲ አባል የሆኑ ናቸው ይህን ስራ እያስተባበሩ የሰው መብት እንዲደፈጠጥ ስራ እየሰሩ ያሉት። በመንግስት ደረጃ የመጡ ሰዎች ስጋት ፈጥረውብናል። የተመካከርንባቸው ሀሳቦች የሚያዙ ስለመሆኑ አናቅም፣ ምክንያቱም የሰለጠኑ ካድሬዎች ናቸው እዚህ የተሰማሩት ሲሉም ተናግረዋል። በተያያዘ ለተሳታፊዎች ገለጻ እንዲያደርጉ በኮሚሽኑ ከተዘጋጁ ምሁራን መካከል በማድረግ ፋንታ ያለ ስራቸው በመግባት ጫና በማድረግ ኃላፊነታቸውን በአግባቡ የማይወጡ እንዳሉ አመካካሪዎችና ጉባኤ ያዦች በተሳታፊ ሀሳቦች ላይ ጫና እንደሚያደርሱ ቅሬታዎች ሲነሱ ተስተውሏል። ፕሮፌሰር መስፍን አርአያ ከፓርቲዎቹ ጋር ሲወያዩ እንደነበረ ገልጸው፣ ተቋማት የታዘቧቸውን ነገሮች ወደ ኮሚሽኑ ምክር ቤት እያመጡ ያስተጋባሉ። እኛም በሂደት የምናስተካክላቸውን ቀስ በቀስ እያስተካከልን እንሄዳለን። ግን ቃለ ጉባኤ ያዦቹም ሆኑ ሌሎች እንደዚህ አድርጉ ተብለን ነው ይህንን የሰራ ነው የሚሉ ከሆነ እጅግ በጣም ልክ አይደለም ብሏል። በጉባኤው የክልል ርዕሳነ መስተዳድሮች፣ የአዲስ አበባ ከንቲባ፣ የፌዴራል አመራሮችና ሚኒስቴሮች እንዳሉ ገልጸው እንደሌላው ቁጭ ብለው እንዲመካከሩ ነው እንጂ የእነርሱን ስልጣን ጉልበት ሊያሳዩ አይደለም። አንዳችን በሌሎች ላይ ጫና መፍጠር የለብንም ብሏል። ኮሚሽነር መስፍን አንዳንድ የሥነ ምግባር ጥሰቶችን አስተውለናል ሲሉ ተናግሯል። አንዳንድ ጊዜ መከባበር ሲዳከም አንዳንዶች የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ይህ በጭራሽ ትክክል አይደለም ነው ያሉት። ከዚህ በኋላ በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል ብሏል። ኮሚሽነሩ ለአመካካሪ ቃለ ጉባኤ ያዥ ምሁራን ምን አሉ? አመካካሪዎች የተሰጣቸው ሚና በትክክል እየተወጡ ነው። አልፎ አልፎ ሌሎችም እኔንም ጨምሮ አንዳንድ ጊዜ ማጋደል ከታዩ አይፈረድብንም። አመካካሪዎች ፓኔል ኦፍ ኤክስፐርትስ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባልና ነገር ተነስቶ ከሆነ ልክ አይደለም። እሱም በትክክል እያጠራን ነው። ምሁራን በአርዕስቶች እውቀት አስጨብጧል። ሆኖም ግን አልፎ አልፎ የዘመሙ አካሄዶች ሲታዩ በወቅቱ እርምት እንዲደረግባቸው እናደርጋለን። ተሳታፊዎችም ዝም ብሎ የተሰጣቸውን በሙሉ ይጋታሉ ብላችሁ አትጠብቁ። የሚጠመዘዙም አይደሉም። የራሳቸው እውቀት አቅጣጫ አላቸው። 160 ቃለ ጉባኤ ያዦች አሉ። የእነርሱን ጨምረው ሌሎች የሰጧቸውን ሀሳቦች ጨምረው ያቀርባሉ የሚል እምነት የለንም። በዚህ ሂደት 1-2 ተከስተው ከሆነ 160 ቃለ ጉባኤ ያዦች ልንወቅሳቸው አይገባም። ግን እኛ ስህተቶችን ከስር ከስር እየተከታተለን የምናርም ነው የሚሆነው ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፔንታጎን የሚሳኤል ክምችት እያለቀ ነው በሚል በመገናኛ ብዙሃን የወጡ ዘገባዎችን ውድቅ አድርጓል። የአሜሪካ ጦር ግዙፍ የሆነ የመጠባበቂያ ክምችት እንዳለውና የምርት መጠኑን በፍጥነት እያሳደገ መሆኑን አጥብቀው ተናግረዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ አሜሪካ ከፍተኛ መጠን ያለው የጦር መሳሪያ ክምችት አላት፣ በተለይም የተወሰኑ የመሳሪያ አይነቶች በብዛት ይገኛሉ ብሏል። አክለውም ከዚህም በተጨማሪ እንደ አስፈላጊነቱ ከፍተኛ መጠን ያላቸው መሳሪያዎች እየተመረቱና ወደ አሜሪካ እየተላኩ ይገኛሉ። የመከላከያ መሳሪያ አምራች ኩባንያዎች በሀገራችን ታሪክ ታይቶ በማይታወቅ ቁጥር ፋብሪካዎችንና ማምረቻዎችን እየገነቡ ነው ሲሉ ጽፏል። ፕሬዝዳንቱ ከመገናኛ ብዙሃን ዘገባዎቹ ጀርባ ያሉትን የውስጥ ምንጮች በጽኑ ያወገዙ ሲሆን
ለዚህ ተጠያቂ የሆኑት አካላት ከባድ የሕግ ቅጣት እንደሚጠብቃቸው አስጠንቅቋል። እነዚህን የክህደት መግለጫዎች ያወጡ መረጃ ፈትላኪዎች በመታደል ላይ ናቸው። የረጅም ጊዜ የእስር ቅጣት እንደሚጣልባቸው ይደረጋል ሲሉ በማስጠንቀቂያቸው አክለው ገልጿል። በየመን የሚንቀሳቀሱ የሁቲ ታጣቂዎች በሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት ማድረሳቸውን ማስታወቃቸውን ተከትሎ በባህረ ሰላጤው ቁልፍ የባህር ላይ መተላለፊያዎች በሆኑት የሆርሙዝና የባብ ኤልመንደብ ጅረቶች የመርከቦች እንቅስቃሴ ትናንትና ከነበረው ይልቅ በእጅጉ መቀነሱን መረጃዎች አመለከቱ። የክፕለር የባህር ላይ ትራንስፖርት መረጃ እንደሚያሳየው በሆርሙዝ ጅረት በኩል ያቋረጡት ሁለት መርከቦች ብቻ ናቸው። ከነዚህም አንደኛዋ የፓናማ ባንዲራን የምታውለበልብ የድንጋይ ከሰል ጫኝ መርከብ ወደ ጅረቱ ስትገባ፣ ሌላኛዋ የማርሻል ደሴቶች ባንዲራ ያላት ሸቀጥ ጫኝ መርከብ ደግሞ ስትወጣ ታይታለች። ይህም በቀዳሚው ዕለት ጅረቱን ካቋረጡት 8 መርከቦች ጋር ሲነጻጸር እጅግ ያነሰ ነው። የካቲት ወር መጨረሻ ላይ በአሜሪካ እስራኤልና ኢራን መካከል ጦርነት ከመጀመሩና ኢራን ይህንን የሆርሙዝ ጅረት ከመዝጋቷ በፊት ባሉት ጊዜያት በቀን ከ130 እስከ 140 የሚደርሱ መርከቦች ይህንን የውሃ ላይ መስመር አዘውትረው ያቋርጡ ነበር። በተመሳሳይ በባብ ኤልመንደብ ጅረት ረቡዕ ዕለት መስመሩን ያቋረጠችው አንድ የባሃማስ ባንዲራ የምታውለበልብ ደረቅ ጭነት ጫኝ መርከብ ብቻ ስትሆን ይህም በቀዳሚው ዕለት ካለፉት 20 መርከቦች ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል። ለዚህ የንግድ መርከቦች እንቅስቃሴ መቀነስ ዋነኛ ምክንያት በኢራን የሚደገፉት የየመን ሁቲዎች በቀይ ባህር የሳውዲ የወደብ ከተማ በሆነችው ያምቡ አቅራቢያ በኤደን ባህረ ሰላጤ በሚገኝ የሳውዲ የነዳጅ ጫኝ መርከቦች ላይ የሚሳኤል ጥቃት መፈጸማቸውን ማስታወቃቸውን ተከትሎ መፈጠሩ ተገልጿል። ግብጽ በፕሬዝዳንት አብዱል ፈታህ አልሲሲ የሚመራው ሜጋ ፕሮጀክት አካል በማድረግ በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበውን አዲሱን የመከላከያ ሚኒስቴር ዋና መስሪያ ቤት ኦክታጎን እውን አድርጋለች። በካይሮ በስተ ምስራቅ 45 ኪሎ ሜትር ርቀት ላይ የሚገኘው አዲሱ አስተዳደራዊ ዋና ከተማ ውስጥ የተገነባው ይህ ወታደራዊ ካምፕ የአሜሪካውን ፔንታጎን በቆዳ ስፋቱና በዘመናዊነቱ ለመብለጥ ታስቦ የተሰራ የስልታዊ እዝ ማዕከል ነው። መዋቅራዊ ቅርጽና አርኪቴክቸር የመከላከያ ግቢውን ኦክታጎን የሚለውን ስም ያገኘው ህንፃዎቹ 8 ጎን ባለው የጂኦሜትሪ ቅርጽ በመገንባታቸው ነው። አጠቃላይ ግቢው 50 ካሬ ኪሎ ሜትር ወይም ወደ 12500 ሄክታር ስፋት ያለው ሲሆን የህንፃዎቹ ቅርጽ የጥንታዊ ግብጽ የህንፃ ጥበብና ዘመናዊ ወታደራዊ አርኪቴክቸር ቅይጥ ነው። በግቢው ማዕከል ውስጥ በአጠቃላይ 10 ዋና ዋና 8 ማዕዘናዊ ህንፃዎች ይገኛሉ። የዚህ ፕሮጀክት እውን መሆን በሰሜን አፍሪካና በመካከለኛው ምስራቅ ያለውን የወታደራዊ ኃይል ሚዛን ያንጸባረቀበት በርካታ ስልታዊ ምክንያቶች አሉት። ቀደም ሲል በታሪካዊቷ ካይሮ ከተማ ተበታትነው የነበሩትን የመከላከያ ክፍሎች በአንድ ከፍተኛ ጥበቃ በሚደረግለት ስልታዊ ቦታ ስር ማጠቃለሉ የውሳኔ አሰጣጥ ሂደቱን ያፈጥኗል። የቀደመው የካይሮ መከላከያ ሚኒስቴር ለከተማ ትራፊክ መጨናነቅና ለህዝባዊ አመጾች ወይም ጥቃቶች የተጋለጠ በመሆኑ ወታደራዊ መሪያቸውን ከከተማ ሁከት ወደ ራቅና ሙሉ በሙሉ ወደ ተጠበቀ ቀጠና ማዞር አስፈላጊ ሆኖ ተገኝቷል። ፕሮጀክቱ በቢሊዮን የሚቆጠሩ ዶላሮች እንደወጡበት የሚገመት ሲሆን ግብጽ በስራ ላይ ያላትን የኢኮኖሚና የወታደራዊ አቅም ለቀጠናዊና ዓለም አቀፋዊ ኃይሎች ለማሳየት የተቀየሰ ትልቅ ፖለቲካዊ መልእክት ነው። ለሰዓቱ ያስኩላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።